ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኘው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ 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 ወይኔ 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 ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራሱ አሳቀኝ። ማነው? ቀጥይ ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ሻካላካ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር፣ ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይህንን ነገር የምናሳየው። አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ እኔ ልቤ እየመታ ነው። ውዴ ቀጣለ እንዴ? ቀጣለ ጋይስ ቮይሱን ልጨርሰው እኮ አለ ማለት ነው ውዴሽ ታታሪ ወጣቱ ነው የልጆች አርአያ እንድትሆን በማድረግ ነው በማሰብም ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይህንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። ሁለተኛውን ቮይስ ልክፈተውና ከያዝነው ባጀት ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። በቃ እዚህ ውስጥ ያላችሁ 13,000 ኦልሞስት 14,000 ሰዎች ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮመንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮመንት ግለጹ። እግዚአብሔር ያክብርልን፣ ኑርልን ጋሼ፣ ክፉ አይንካክ፣ እድሜና ጤና ይስጥልን። በጣም ነው የምናመሰግነው። በጣም እግዚአብሔር ይስጥልን። ከዘረኝነት፣ ከጎጠኝነት፣ ከብሔርተኝነት ወጥተን ድሮ የተሰዳደብነው የተቦጫጨቅነው ነገር አልፎ ዛሬ እዚህ ደርሰን ወንድምና አማቾች ሁነን እጅ ለእጅ ተያይዘን ይሄን እርዳታ መቼም እንሰራለን ብለን ይሄ እርዳታ ስለተሰራ ውጡ። በጣም ነው የምናመሰግነው። አንድነትን፣ ሰላምን፣ ፍቅርን ስላሳያችሁን እኛም እዚህ መታችሁ አንድነትን፣ ፍቅርን ስላሳየናችሁ ህዝብም ከኛ ጥሩ ነገር እንዲማር ስላደረግን በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። በጣም ነው የምናከብራችሁ። ወደፊትም እንደዚህ አይነት እጅ ለእጅ ተያይዞ መስራታችን ይቀጥል። አንድ ሎሚ ለ10 ሰው ቀላል ነው፣ ለአንድ ሰው ሸክሙ ነው። ስለዚህ እናመሰግናለን። በጣም ቴንኪ ወንድም። ይህንን አሌክሶ እንግዲህ ባለፈው ወራት በአንዲት ቪዲዮ ቅር ብሎ ፎሎውን አንስተ ነበር። ይቅርታ እና በጣም ነው የምናመሰግነው ወንድም አለም። ተባረክልን። እዚኛ ጋር መተቁጫ እውነት ለመናገር ያሁን ለታውን ስራ ላይ ቢዚ ሁኔ አላየሁትም ነበር እንጂ መጣ ነበር
እና ወደፊትም አለን ተደጋግፈን መረዳት ያለበትን ወገን እንረዳለን። በጣም ነው የምናመሰግነው ሁላችሁንም። አብሽር መልካም። በቃ ደህና ደሩ ሁላችሁም። አመሰግናለሁ። ታኩሬ ሞዴሬተር እና ሳውና ለሌሎቹ ስጠው። እሺ ኧረ ያው ችግር የለሽ ውሰደው። ምንም አሌክስ ይመችህ እያልኩት ነው። ዛሬ ይመችህ ከአሌክስ ይህንን ስራ መስራቴና እኔን አመኔታ ሰጣችሁ እንደዚህ እንዳሰባስብ በድርጅቱ ስም እንዳሰባስብ ስላረጋችሁኝም በጣም አመሰግናለሁ። ህፃን ነው ብላችሁም ስላላቃችሁኝ ሼባብ ነው ብላችሁ እንትን ስላላችሁኝ አመሰግናለሁ። ያው ዛሬ በአግማስ መጀመሪያ በድርጅቱ ስም በጣም እናመሰግናለን። ይህንን ድርጅት ያሳስበናል ብላችሁ መምጣታችሁ፣ ሌሎችም ወገኖቻችን ነው ብላችሁ መምጣታችሁ በጣም ትልቅ ነገር ነው። ደግሞ ከኔ የሚጠበቅብኝ ከዛሬ ጀምሮ አንቺ እንዳልሽው ግሩፕ ሲከፈት በድርጅቱ አካውንት የገባውን ብር ሙሉ ለሙሉ ይዤ እና ጊፍቱን ደግሞ አሁን እንደወጣው ስክሪንሾት አድርጌ ለእናንተ እልክላችኋለሁ። ከዛ 2 ቀን ሰጥተን ከውጭ የሚመጣውን ብር ደግሞ የሚገባውን አሳይቻችሁ ሙሉውን እዛው ግሩፕ ላይ ይህን አድርግ የምትሉትን እናንተ ተመካክራችሁ እኔን ታዙኛላችሁ። እኔ በቪዲዮን ለእናንተ አደርሳለሁ ማለት ነው። ጊዜና ሰዓታችሁን ከቅድም ጀምሮ ሰውታችሁ እኛ ጋር ስለነበራችሁ ያው ፈጣሪ ይስጣችሁ። ትዳራችሁን እዛው ያቆይላችሁ። ልጆቻችሁንም በልጅ ተጡሩ። ሁሌ እንደሳቃችሁ እንደዚህ እንዳማረባችሁ ፈጣሪ ያቆያችሁ። በጣም ምርጥ እህትና ወንድሞች ናችሁ። በጣም አመሰግናለሁ። ከዛ ደግሞ ነገ በቪዲዮ ደግሞ ቦታ ላይ ሂደን ደግሞ የልጆቹን እዛ ላይ ያለት የአባወሮቹን የቲሞቹን የነዛን የምስኪን እናቶች ደስታ ስታዩ ደግሞ እንባቸውን እንዳፈሳችሁ ሲሰማችሁ ደግሞ የበለጠ ደስታ ስለሆነ ይህን ማቴሪያል ገዝተን ደግሞ ሄደን እዛ ሳቃቸውን እናሳያቸዋለን። ከታች ስታግዙን የነበራችሁ በታብታብ በኮፒ ሊንክ በመልካም ምኞት እንደዚህ ምንም ነገር ሳትመርጡ አብራችሁን የነበራችሁ ወንድምና እህቶች በጣም እናመሰግናለን። በጣም ነው የምንወዳችሁ። እኔ ከዚህ በላይ ቃል የለኝም። ያው እኔ በዚህ ስራም አልታወቅም፣ በቀልድ ነበረ ግን በእናንተ ብርታት እኔ ቆሜያለሁ እዚህ ጋር እና ከሁሉም በላይ ደግሞ አግማስ ኢትዮጵያ ድርጅቱ ይሄ ምስጋናና ክብር ለሱ ይገባዋል። እሱ ባይወስደን እዚህ ባልደረስን ነበር እኛ። እሱም እዚህ ደርሶ ነገ ደግሞ እናንተ እንደምታቆሩትና ባልተቤቱም በእናንተ ደረቱን ነፍቶ ብዙ ቦታ ላይ እንደሚሳተፍ ሙሉ ለሙሉ ተስፋ አለን። ያው በቃ ጋሼንም ደግሞ እናመሰግናለን። እኔ እንኳን አላቃቸውም እንደዛ ነው። በጣም እናመሰግናለን ለድርጅቱ። የምር ወደ ላይ ነው ያነሳችሁልን። ደግሞ በዛ በታረገው ረገድ እዛ ያሉት አባወሮች ምናምን ተደራጅተው ወደ ራሳቸው ወደ ግል ህይወት አምርተው እናንተን እንደሚያመሰግኑ ሙሉ ለሙሉ ተስፋ አለኝ። በጣም ክበሩልኝ። እኔ ከዚህ በላይ እንዴት አድርጌ እንደማመሰግናችሁ አላቅም። ብቻ አመሰግናለሁ። በቃ በጣም አመሰግናለሁ። በጣም ነው የምወዳችሁ። በጣም የምትገርሙ ዘር፣ ሃይማኖት፣ ብሔር ምንም የማትመርጡ ምርጥ እህትና ወንድም ናችሁ እዚህ ጋር ያላችሁት። ይህንን በእናንተ አይተናል። ሙሉ የኢትዮጵያ ህዝብ እንደሚወዳችሁ ዛሬ አይቻሉ። በጣም አመሰግናለሁ። ወዳችኋለሁ። እኔ ክፋችሁን አልፈልግም። በጣም ነው የምወዳችሁ። ቆዩልኝ።